አብዛኞቹ ወንዶች በሁለት ዓለማት መካከል የተወጠሩ ናቸው። በአንድ በኩል የሶሻል ሚዲያ ሰዎችና የድሮ ሰዎች እንደሚሉት ወንድ ልጅ ኮስታራ፣ ብዙ የማይናገር፣ ፊቱ የማይፈታና ሚስጥራዊ መሆን አለበት ይላሉ። ወንድ ልጅ ሲስቅ ጥርሱ እንጂ ልቡ አይታይም የሚለው የሀገራችን ብሂልም ይህንኑ ያጠናክራል። ይህንን ስትሰማ ራስን እንደ ጄምስ ቦንድ ወይም ደግሞ እንደ አንድ የድሮ ፊልም ላይ እንዳለ ኮስታራ ጀግና ትስላለህ። በሌላ በኩል ደግሞ ሴቶች ሲያወሩ ትሰማለህ። እኔ እኮ የሚያስቀኝ ዘና የሚያደርገኝና ጨዋታ አዋቂ ወንድ ነው የሚወደው ይላሉ። ሳይንሳዊ ጥናቶችም ቀልድና ጨዋታ የብልህነት መለኪያ እንደሆኑ ይነግሩናል። እዚህ ጋር ነው ነገሩ የሚባላሸው። ኮስታራ ለመሆን ስትሞክር ቦሪንግ ወይም ደግሞ አስቀያሚ ልትሆን ትችላለህ። ተጫዋች ለመሆን ስትሞክር ደግሞ ቀሽም ወይም ደግሞ በቀላሉ የሚገኝ ጓደኛ ትሆናለህ። ታዲያ የቱ ነው ትክክለኛው መንገድ? ዛሬ የምንፈታው ይህንን የዘመናት እንቆቅልሽ ነው። ይህ አንድ ተከታያችን የጠየቀው ጥያቄ ብዙ ወንዶች በልባቸው ይዘውት የሚዞሩት ግን መልስ ያጡለት ጉዳይ ነው። መልሱ አንተ እንደምታስበው ወይ ዝምታ ወይ ደግሞ ጨዋታ የሚል ምርጫ አይደለም። መልሱ ያለው ሶስተኛውና ብዙዎች የማያውቁት የተደበቀው ማንነት ላይ ነው። ይህንን ቪዲዮ እስከ መጨረሻው ከተከታተልክ ሴቶች ሳያውቁት የሚሳቡበትን ሳይንቲስቶች ዘ ዳይናሚክ ቴንሽን የሚሉትን ሚስጥር ታውቃለህ። እናም ቪዲዮውን ስትጨርስ በማንኛውም አጋጣሚ ውስጥ እንዴት ማንነትህን መቀየር እንደምትችል ትማራለህ። ወደ ዋናው ጉዳይ እንግባ። በመጀመሪያ ስለ ዝምታ እናውራ። ብዙ ወንዶች ሚስጥራዊ ወይም ደግሞ ከፍተኛ ዋጋ ያለው ወንድ ለመምሰል ሲሉ የሚያደርጉት ትልቁ ስህተት አለ። እሱም ዝምታን ከባዶነት ጋር ማምታታት ነው። በስነ ልቦና ጥናት ውስጥ ነን ቨርባል ዶሚናንስ የሚባል ጽንሰ ሐሳብ አለ። ይህ ማለት ሰዎች ቃላት ሳትናገር በአካላዊ መገኘት ብቻ ቦታውን መቆጣጠር ማለት ነው። ነገር ግን ችግሩ ያለው እዚህ ጋር ነው። ዝምታ ከፍርሃት የመጣ ወይስ ከራስ መተማመን የሚለውን ሰዎች በደመ ነፍስ ይለዩታል። ለምሳሌ ሰፈርህ ወይም ደግሞ መስሪያ ቤት አካባቢ ታዘብ። አንድ ሰው አለ፣ ለምንም ነገር አስተያየት አይሰጥም፣ አይስቅም፣ ፊቱን አኮሳትሮ ይቀመጣል። እሱ ይህንን የሚያደርገው ሰዎች እንዲፈሩት ወይም ደግሞ እንዲያከብሩት ፈልጎ ይሆናል። ነገር ግን ሴቶች ወይም ደግሞ ሌሎች ሰዎች ይህንን ሲያዩ ወደ አእምሯቸው የሚመጣው ዋው እንዴት ያለ ተምሳሌት ነው የሚል አይደለም። ይልቁንም ይሄ ሰውዬ ምን ችግር አለበት ብለው ነው የሚያስቡት። ይሄ በሳይንስ ዘ ክሪፕ ፋክተር ይባላል። መረጃ በማይሰጥ ዝምታ ውስጥ ስትሆን ሰዎች እንደ ስጋት ነው የሚቆጥሩህ። በማህበረሰባችን ውስጥ ኩራትና ክብር የተለያዩ ነገሮች ናቸው። ዝም ብሎ የሚኮራ ሰው ባዶነቱን ለመሸፈን እየሞከረ እንደሆነ ህብረተሰቡ ይረዳል። ትክክለኛው ሚስጥራዊነት የሚመጣው የምትናገረው ነገር ሲኖርህ፣ ነገር ግን የምትናገረውን በልክ ስታደርገው ነው። አንድ የጥናት ውጤት እንደሚያሳየው ከሆነ ከመጠን በላይ ዝምተኛ የሆኑ ሰዎች እንደ ሶሻሊ አውክዋርድ ወይም ደግሞ ማህበራዊ ክህሎት እንደሌላቸው ተደርገው ይወሰዳሉ። ሴቶች ደግሞ በዝግመተ ለውጥ ሂደት ውስጥ ማህበራዊ ግንኙነትን የሚችል ወንድ የመምረጥ ተፈጥሯዊ ዝንባሌ ያላቸው። ስለዚህ ዝምታህ እኔ ከናንተ በላይ ነኝ የሚል ትዕቢት ሳይሆን እኔ ራሴን አዳምጣለሁ፣ የምናገረውን አውቃለሁ የሚል መረጋጋት መሆን አለበት። ኮስታራ መሆን ካለብህ ምክንያታዊ ኮስታራ ሁን። ዝም ብለህ አፍን ስለዘጋህ ብቻ ማራኪ አትሆንም። አሁን ደግሞ ወደ ተቃራኒው እንሂድ። ሴቶች የሚያስቅ ወንድ ይወዳሉ ተብለሃል አይደል? ይሄ 100% እውነት ነው። ግን እዚህም አንድ ትልቅ ወጥመድ አለ። በስነ ልቦና ቤኒንግ ቫዮሌሽን ቲዮሪ የሚባል የቀልድ ንድፈ ሐሳብ አለ። አንድ ነገር የሚያስቅ የሚሆነው የሆነን ህግ ወይም ደግሞ እውነት ሲጥስ፣ ነገር ግን ያ አጣጣስ ጉዳት የሌለው ሲሆን ነው። ቀልድ የከፍተኛ IQ ወይም ደግሞ የብልህነት ምልክት ነው። ነገሮችን ከተለያየ አቅጣጫ ማየት መቻልን ይጠይቃል። ነገር ግን ሁሌም ቀልደኛ፣ ሁሌም ተጫዋች፣ ሁሉንም ነገር ወደ ሳቅ የሚቀይር ወንድ ስትሆን ምን የሚከሰት ይመስላል? የሴቷ አእምሮ ውስጥ ይሄ ሰው ለቁም ነገር አይሆንም የሚል ፕሮግራም ይቀረጻል። ይህ በሳይንስ ፍሬንድ ዞን ኢንትሪ ቲኬት ይባላል። እስኪ ይህንን በምሳሌ እንየው። ጓደኞች ተሰብስበው የሆነ ቁም ነገር እያወሩ ነው እንበል። አንተ ግን መሃል ላይ ገብተህ ዋዛ ፈዛዛ ትናገራለህ። ሁሉም ይስቁ ይሆናል፣ ግን በልባቸው ለአንተ የሚሰጡት ቦታ ይቀንሳል። ሴቶች የቤተ መንግስቱን ንጉስ እንጂ የቤተ መንግስቱን አዝናኝ ማግባት አይፈልጉም። አዝናኙ ሰው ይወደዳል፣ ነገር ግን የመከበር እድሉ በጣም አናሳ ነው። ሌላው ችግር ራስን ዝቅ አድርጎ የሌሎችን ሳቅ መፈለግ ነው። በአብዛኛው ብዙ ጊዜ እናየዋለን። አንድ ሰው ተቀባይነትን ለማግኘት ሲል የራሱን መልክ፣ የራሱን ኑሮ ወይም የራሱን ማንነት እያራከሰ ይቀልዳል። ይህ ኢንሴኩሪቲ ወይም ደግሞ በራስ አለመተማመን ምልክት ነው። አልፋ ወይም ደግሞ በራሱ የሚተማመን ወንድ በራሱ ላይ ሊቀልድ ይችላል። ነገር ግን ያ ቀልድ ከጥንካሬ የመነጨ እንጂ ከድክመት ወይም ደግሞ ከመለማመጥ የመነጨ አይደለም። ስለዚህ ቀልደኛ መሆን ጥሩ ሆኖ ሳለ ከመጠን በላይ ሲሆን ዋጋህን ያራክሰዋል። አቬይላቢሊቲ ወይም ደግሞ በቀላሉ መገኘትን ያሳያል። ሁሌም የምትስቅ ከሆነ ሳቅህ ዋጋ የለውም። እንግዲህ ዋናውና የብዙዎች ጥያቄ እነዚህን ሁለት ተቃራኒ ነገሮች እንዴት እናስታርቃቸው የሚለው ነው። መልሱ ኮንትራስት ወይም ደግሞ ልዩነት በመፍጠር ላይ ነው። በጣም ከፍተኛ ዋጋ ያላቸው ወንዶች እነዚህን ሁለት ባህሪያት በተለያየ ጊዜ እንደ ማብሪያና ማጥፊያ ይጠቀሙባቸዋል።
ይህንን በቬልቬት ሃመር ወይም ደግሞ በቬልቬት ጨርቅ የተሸፈነ መዶሻ ብለው ይጠሩታል። ውስጡ ጠንካራ ብረት፣ ይህም ማለት ኮስታራነትና ጥንካሬ ነው። ውጭው ግን ለስላሳ፣ ይህም ማለት ቀልድና ጨዋታ ነው። ሳይንቲስቶችና የስነ ልቦና ጠበብቶች እንደሚሉት ከሆነ ሰዎች አንድን ነገር ሁሌም በቋሚነት ከሚያገኙት ይልቅ አልፎ አልፎና ባልጠበቁት ሰዓት ሲያገኙት የበለጠ ይፈልጉታል። ሁሌም ኮስታራ ከሆንክ አሰልቺ ትሆናለህ። ሁሌም ቀልደኛ ከሆንክ ደግሞ እንዲሁ አሰልቺ ትሆናለህ። ግን እስኪ ይህንን አስብ። አንድ ወንድ አለ። ስራው ላይ አላማው ላይ ሲሆን ወይም ደግሞ አንድን ችግር ሲፈታ እጅግ በጣም ኮስታራ፣ ትኩረት ያለውና የማይነካ ሰው ነው። ሴቷ ይህንን ትታዘባለች። የሱን ማስኩሊን ፍሬም ወይም ደግሞ የወንድነት ፍሬም ታደንቃለች። ነገር ግን ልክ ስራው አልቆ ወደሷ ሲዞር ወይም ደግሞ አብረው ቡና ሲጠጡ ያ ኮስታራ ሰው ድንገት ቀለል ያለ ሰው ይሆናል። ይቀልዳል፣ ያሾፋል፣ አሪፍ ፈገግታን ያሳያል። ይህ ቅጽበት ለሴቷ ማጂክ ነው። ለምን ካልክ ምክንያቱ ደግሞ ያንን ጠንካራና በጣም የማይፈታ ሰው ፈታ እንዲል ያደረገችው እሷ ብቻ እንደሆነች ይሰማታል። ለሌሎች ኮስታራ ነው፣ ለኔ ግን ይስቃል የሚለው ስሜት ለሱ ልዩ ቦታ እንድትሰጥ ያደርጋታል። ይህ ነው ትልቁ ሚስጥር። እሺ ይህንን ነገር ታዲያ እንዴት ታደርገዋለህ? የመጀመሪያው ሁኔታዎችን ለይ። አለቃህ ጋር ወይም ደግሞ ጠላትህ ጋር ወይም ደግሞ ወሳኝ የቢዝነስ ድርድር ላይ ስትሆን በጣም ጠንካራና ወሳኝ ሰው ሁን። ኮስታራና አጭር እንዲሁም ግልጽ የሆኑ ውሳኔዎችን ወሰን። በሁለተኛ ደረጃ ከሷ ጋር ስትሆን፣ ከሴት ጋር ስትሆን ግን ያንን ውጥረት ወይም ቴንሽን አርግበው። ቀልድ ተጠቀም፣ ግን ቀልድህ በጣም አማላይና የሚያሽኮረምም መሆን አለበት። በሶስተኛ ደረጃ በቀልድ ውስጥ ቁም ነገርን ተናገር። ሙሉ በሙሉ ሳቅ ከመሳቅ ይልቅ በአንድ በኩል የሚደረግ ፈገግታን ተጠቀም። ይህ ማለት አውቅብሃለሁ ወይም ደግሞ የሆነ ሚስጥር አለኝ አይነት ስሜት ይፈጥራል። ይህ የሁለቱ ዓለማት መገናኛ ድልድይ ነው። በሀገራችን በጣም ከባድ ሰው የምንለው ቀልድ የማያውቀውን ሰው አይደለም፣ ቦታውን የሚያውቅ ማለታችን ነው። ሲማር፣ ሲመረቅ፣ ሲሰራ፣ ችግር ሲፈታ አንበሳ ነው። ሲዝናና ከጓደኞች ጋር ሲሆን ደግሞ የጨዋታው ሞተር ነው። ይህንን ሁለቱን አዋህዶ መሄድ ሰዎችን የበለጠ ወደ አንተ እንዲቀርቡ ያደርጋቸዋል። በተለይም ሴቶች ይህንን ነገር በጣም ይፈልጉታል። ስለዚህ ወንድሜ ለጠየቀው ጥያቄ ትክክለኛ መልሱ ይሄ ነው። ዝምተኛ ወይ ደግሞ ቀልደኛ መሆን የለብህም። ሁለቱንም መሆን አለብህ፣ ግን በተገቢ ቦታ። ሴቶች የሚፈልጉት ዓለምን የሚጋፈጥ አደገኛ ወንድ፣ ግን ለሷ ሲሆን የሚለሰልስና የሚያስቅ ወንድን ነው። ይህ ውህደት ነው ያንተን ዋጋ ሰማይ የሚያደርሰው። ዛሬውኑ ሞክረው። እስኪ በቀጣይ ካፌ ስትቀመጥ አስተናጋጁን በኮስታራ ፊት ዘዘው። ከዛ ግን መጨረሻ ላይ ያልጠበቀውን ቀልድ ጣል አድርግበት። የሰዎችን ምላሽ ስታይ በጣም ትገረማለህ። የዛሬው ቪዲዮ ይህን ይመስል ነበር። ይህ ቪዲዮ አዲስ እይታ እንደሰጠህ እርግጠኛ ነኝ። በዚህ ቪዲዮ ላይ ያለህን አስተያየት በአስተያየት መስጫው ላይ ጻፍልኝ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረግህን እንዳትረሳ። ምክንያቱም እዚህ የምናወራው ስለ ዝም ብሎ ወሬ ሳይሆን ስለ ሳይንስና ስለ እውነተኛ የህይወት ጥበብ ነው። በቀጣይ ስለምን ቪዲዮ እንድንሰራ ትፈልጋለህ? በኮሜንት ላይ አስቀምጥልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።